ይህ መስታወት ሚዲያ ነው። መስታወት ሚዲያ በአሜሪካን ሀገር ከምትገኘው የኢትዮጵያን ወንጌላዊት ቤተክርስቲያን በዴንቨር ስር እየተዘጋጀ የሚቀርብ ሳምንታዊ ፕሮግራም ነው። መስታወት በቤተሰብ ላይ አተኩሮ የሚሰራ ተመራጭ ሚዲያ ሲሆን ዓላማውም ክርስቶስን ማዕከል ያደረገ ቤተሰብ መገንባት ነው። አድማጭ ተመልካቾቻችን ሰላም ለእናንተ ይሁን። መስታወት ይናገራል፣ እውነት ግልጽ አድርጎ ያሳያል። የሰውን ሰውነት ቦታ የላቸውም። ይሉኝታና ስህተት ቃሉን መስታወት ነው። እንታመንበት። ለእናንተ ለሁላችሁም ይጠቅማሉ ያልናቸው ዝግጅቶች ሁሉ እንደሚከተለው ይዘን ቀርበናል። በያላችሁበት በጥሞና ይከታተሉ። መስታወት ሚዲያ። ሰላም ለእናንተ ይሁን። አድማጭ ተመልካቾቻችን እንዴት ከረማችሁ? ይህ መስታወት ሚዲያ ነው። በመስታወት ሚዲያ ስር በየሳምንቱ የትዳር ሰምና ወርቅ የሚል ፕሮግራም አለን። ዛሬ የትዳር ሰምና ወርቅ በሚለው ፕሮግራም ከኔ ጋራ ወንድሜ ሳህለ በላይ አብሮኛለ። እንደተለመደው አንዳንድ የትዳር ሰምና ወርቆችን አብረን እናቀርባለን ማለት ነው። ባለፈው ሳምንት ከቆምንበት እናቀርባለን። መጀመሪያ ወንድሜ ሳህለን እንኳን ደህና መጣ ማለት ፈልጋለሁ። ሰላም ወንድሜ ሳህለ። ሰላም ፓስተር ደሞዝ፣ አመሰግናለሁ። እግዚአብሔር የተመሰገነ ይሁን። እንግዲህ የትዳር ሰምና ወርቅ ሳምንት ዕለት ካቆምንበት እንጀምራለን። ሰምና ወርቅ ሶስት ነገሮች አሉት። የመጀመሪያው ህብረ ቃል አለ፣ ሀብታም ቃል የምንለው። ከዛ ሰሙ አለ፣ ፊት ለፊት ያለው ትርጉም። ከዛ ደግሞ ወርቅ አለ። ወርቅ ተቆፍሮ ነው የሚገኘው፣ ብዙ ጊዜ በቀላሉ አይገኝም፣ ስውር ትርጉሙ ነው። እና ከሱ ላይ ተነስተን ለትዳር በሚጠቅም ሁኔታ ጥያቄዎችን እያነሳን ለአድማጭ ተመልካቾቻችን ምክር እንሰጣለን፣ አብረን እንማማራለን። እናንተም በያላችሁበት ቦታ ሆናችሁ ሞክሩ ይሄንን። እንደገና ደግሞ ከስሩ ደግሞ ኮሜንት መስጫው ላይ እናንተም የራሳችሁን ሰምና ወርቅ ደግሞ ላኩልን። ፈቃደኛ ከሆናችሁ ስማችሁ እንዲጠቀስ ስማችሁን በመጥቀስ እናመሰግናችኋለን። ለዓለም ሁሉ ደግሞ የእናንተን ሰምና ወርቅ እናደርሳለን። ያ ደግሞ ሽልማታችሁ ይሆናል ማለት ነው። እሺ፣ ወደ ትዳር ሰምና ወርቅ እንሂድ። እንግዲህ ስድስተኛ ነው ዛሬ የምንጀምረው። ከዚህ ቀደም ያሉትን አድማጮች ወደ ኋላ ሄደው መመልከት ይችላሉ። መውለድም ከፈጣሪ የሚገኝ እጠብቀዋለሁ መሳይን ከሰጠኝ የሚል ነው ይሄኛው። በዚህ ላይ እስቲ ህብረ ቃሉ የትኛው ይመስልሃል? ኦልራይት። መውለድም ከፈጣሪ የሚገኝ እጠብቀዋለሁ መሳይን ከሰጠኝ። አይ ቲንክ መሳይን ከሰጠኝ የሚለው ኤግዛክትሊ ህብረ ቃሉ መሳይን ከሰጠኝ የሚል ነው። ይሄ ተሟጋች ነው ወይስ ተመልካች ነው የሚል ነው? ተሟጋች ነው። የምትሟገተው ስለ ራሷ ነው የምትናገረው ሴትየዋ ማለት ነው። ይሄ ነገር ያገባ ነው ወይስ ያላገባ ይመስላል? ይሄ ኦኬ፣ አይ ቲንክ ያገባ ነው። ያገባ ነው ያላገባ ይመስላል። ያገባች ነች። ምንድን ነው ትንሽ ባሏ ቅሬታ አለው እና ያለን ቅሬታውን ምንድን ነው? መውለድም ከፈጣሪ የሚገኝ እጠብቀዋለሁ መሳይን ከሰጠኝ የሚል ነው። ምንድን ነው? በቃ ልጅ የሚሰጥ እግዚአብሔር ነው። እሱ መሳይን እኔን የመሰለውን ልጄን እስኪሰጠኝ ድረስ እስከወልድ ድረስ ጌታን እጠብቃለሁ ነው የምትለው። ኦልሬዲ ያው ያገባች ናት ማለት ነው። ልጅ የላቸው ማለት ነው። ልጅ የላቸው። መሳይን እኔን የመሰለ ልጅ ይሰጠኛል፣ ሰሙ ነው። ወርቁ ደግሞ መሳይ ከመካንነቷ የተነሳ ልቡ ሸፍቷል። እሱንም እግዚአብሔር ይሰጠኛል፣ ባሌን ይሰጠኛል ነው። ጥያቄ አለ በዚህ ላይ? አዎ ጥያቄ አለኝ ፓስተር ደሞዝ። መካንነት ትዳርን ለማፍረስ በቂ ምክንያት ሊሆን ይችላል ብለህ ታስባለህ? በፍጹም መካንነት ትዳርን ለማፍረስ በቂ ምክንያት አይደለም። ትዳርን ለማፍረስ በነገራችን ላይ ምንም በቂ ምክንያት የለም። ቅድም እንዳየነው የሚፈርሰው በሞት ብቻ ነው። ከዛ ውጭ በቂ ምክንያት ይሄ የሚባል ነገር የለም። መጽሐፍ ቅዱሳችን ላይ ስለ መካን ሴቶች ይናገራል። ቢያንስ በትንሹ ወደ 8 መካን ሴቶች አሉ። ከ8 ውስጥ ያልወለደች አንድ ብቻ ነች። ለምሳሌ ለመጥቀስ ያህል ሳራ፣ ርብቃ፣ ራሄል፣ ሃና፣ ሱነማዊቷ ሴት፣ ሚልኮል፣ የሳምሶን እናት እንዲሁም በአዲስ ኪዳን ደግሞ ኤልዛቤል።
ከነዚህ ውስጥ ከስምንቱ ኤልዛቤጥ ኤልዛቤጥ እሷ ከስምንቱ ውስጥ ሚልኮል ነች ያልወለደችው። ሌሎቹን እግዚአብሔር ሊሰጥቷቸዋል። ሚልኮል አልወለደችም። ምናልባት እንደው ሳጠና ሳየው ለምንድን ነው ያልወለደችው ብዬ ለእግዚአብሔር ክብር አልሰጠችም። ዳዊት ባሸበሸበ ጊዜ እንደ ትንንሽ ሰዎች እንደ ምናምንቴ ሰዎች ንጉሱ እንደዚህ ይሆናል እንደ ምናምን ብላ ናቀችው ይላል። ይሄ ናቀችው የሚለው ቃል ትዝ ይል እንደሆነ አባቷም ዳዊትን ንቆት ነበር። ብዙ ጊዜ የሚንቅ ትውልድ እግዚአብሔር እንዲቀጥል አልፈለገም መሰለኝ። ልጅ አልሰጣትም ለሷም። ምክንያቱም እሷም የምትወልደው ሌላ ናቂ ነው የምትወልደው። እንግዲህ በተለያየ ምክንያት በእርግጥ እግዚአብሔርንም ወደው እያከበሩ ልጅ የሌላቸው ሰዎች አሉ። ልጅ የሚሰጠው ግን ማን ነው? መጽሐፍ ቅዱሳችን በመዝሙር 127 ቁጥር 3 ላይ እነሆ ልጆች የእግዚአብሔር ስጦታ ናቸው፣ የሆድም ፍሬ የእርሱ ዋጋ ነው ይላል። እግዚአብሔር ነው የሚሰጠው። አንድ ጊዜ ራሔል ተበሳጭታ ባሏን እንደዚህ አለች፣ ልጅ ስጠኝ፣ ይህስ ካልሆነ እሞታለሁ አለችው። ለያዕቆብ ማለት ነው። ያዕቆብ ምን አለ? በእውኑ እኔ የሆድን ፍሬ በነሳሽ በእግዚአብሔር ቦታ ነኝ አለ። የሆድን ፍሬ የሚሰጥ እግዚአብሔር ነው። መጽሐፍ ቅዱስ ላይ እንደውም ስለ ሐና ሲናገር እግዚአብሔር የሐናን ማህፀን ዘግቶ ነበር ይላል። ፍናና ግን ትወልድ ነበር። በነገራችን ላይ እዚያ ላይ ይገርመኛል። የምትጸልየው ሐና ናት፣ የምትወልደው ፍናና ነች። ምንድን ነው? የሚገርም መረዳት ነው። የምትጸልየው ሐና ናት፣ የምትወልደው ፍናና ነች እና ግራ ያጋባል። ግን ቢሆንም እግዚአብሔር ጊዜ ያለው ማህፀኗን ዘግቶ ነበር ይላል። ለካ ልጅ እግዚአብሔር ብቻ ሐና ብቻ ልጅ የምትፈልገው እግዚአብሔር ልጅ ይፈልግ ነበር። ከዳን ጀምሮ እስከ ቤርሳቤህ ቃሉ መሬት የማይወርቅ ወንድ ልጅ ይፈልግ ነበር እግዚአብሔር እና ያው ሳሙኤልን ሰጣት። ልጅ የሚሰጥ ማን ነው? እግዚአብሔር ነው። በመክብብ 4:12 ላይ በሶስት የተገመደ ገመድ አይበጠስም የሚል ቃል አለ። ብዙ ጊዜ በእኛ በሀበሻ ሶስተኛውን ልጅ ነው ብለን ነው የምንወስደው። ግን አይደለም፣ ልጅ አይደለም። ሶስተኛው ባል አለ፣ ሚስት አለ። መሀል ላይ ሁለቱን የሚያገናኝ እንዳይበጠስ የሚያደርግ እግዚአብሔር ነው። እግዚአብሔር ነው። አየህ፣ ልጅም ኖሮ እኮ ትዳር ይበጠሳል። ግን እግዚአብሔር እውነተኛ ቦታው ላይ ካለ ግን ትዳር ይዘልቃል ማለት ነው። ስለዚህ እኔ ለመካን ወገኖች ለወንድም ይሁን ለሴት ያለኝ ምክር ምንድነው? ባሉበት ቦታ ልጅ የሚሰጠውን ማህፀን የሚከፍተውን የሆድን ፍሬ የሚባርክ በሆድ ፍሬ የሚባርከውን እግዚአብሔርን መጠበቅ አለባቸው እንጂ መካንነት ለፍቺ ምክንያት አይሆንም። ወደሚቀጥለው እንሂድ። ወደዛ ከመሄዳችን በፊት አሁን ስትናገር አንድ ነገር መጣልኝና እውነት ነው። በመጽሐፍ ቅዱስ ሜልኮል በእግዚአብሔር የተረገመች ነች፣ ልጅ የላትም። ግን ምናልባት ሳይወልዱ የቀሩ ሴቶች እና ቢኖሩ ሁሉም ግን በእግዚአብሔር እየተቀጡ ናቸው ማለት አይደለም። አዎ፣ በፍጹም። በነገራችን ላይ እግዚአብሔር ማንንም እንደዚህ አያደርግም። ነገር ግን ምክንያቱን እሱ ነው የሚያውቀው በእውነት ለመናገር። ስለዚህ መጠበቅ ነው ትልቁ ነገር፣ ተስፋ አድርጎ መጠበቅ ነው። ማህፀንን የሚዘጋ ማህፀንን የሚከፍት ፍሬ የሚሰጥ እግዚአብሔር ነው። የባዮሎጂ ልጅ ባይገኝ እኔ የቲዮሎጂ ልጅ እላለሁ። ምን ማለት ነው? በእግዚአብሔር ቃል በእግዚአብሔር መንፈስ ሆነ የሌላ ሰው ልጅ እንደራስ አድርገህ ቃል ገብተህ የምታሳድገው ማለት ነው። እንደሱም ማድረግ ይቻላል የሚል ነው። ወደ ሌላው እንሂድ፣ ወደ ቀጣዩ ሰምና ወርቅ። ፍቅር በሌለበት ነዋይና ሀብቱ ምን ሊፈይዱልኝ፣ ሳላገባ ልቅር ዝናው ይቅርብኝ የሚል ነው እና ህብረ ቃሉ የት ላይ ነው ያለው? እዚህ ላይ ፍቅር በሌለበት ንዋይና ሀብቱ ምን ሊፈይዱልኝ፣ ሳላገባ ልቅር ዝናውም ይቅርብኝ። ምናልባት ሳላገባ ልቅር አይደለም፣ ሞክር ይላል። ሞክር። ኦኬ። ፍቅር በሌለበት ንዋይና ሀብቱ ምን ሊፈይዱልኝ፣ ሳላገባ ልቅር ዝናውም ይቅርብኝ። ፕሮባብሊ ዝናውም ይቅርብኝ የሚለው ኤግዛክትሊ ዝናውም ይቅርብኝ የሚለው ላይ ነው ህብረ ቃሉ ያለው። በነገራችን ላይ አላገባችም፣ እሺ፣ ወጣት ናት፣ ገና ያላገባች ሴት ናት እና ተሟጋች ነው። ተመልካች ሳይሆን ተሟጋች ነው። ያላገባች ሴት ናት።
እና ምንድነው የምትለው እሷ ለትዳር ዋናው ነገር ፍቅር ነው የምትለው። በነገራችን ላይ እዚህ ላይ 3 ወንዶች ጠይቀዋታል ብያለሁ፣ ወይም 3 ወንዶች አሉ እዚህ ላይ። ንዋይ የሚባል አለ፣ ሀብቱ የሚባል አለ። ምን ሊፈይዱልኝ ሳላገባ ለግር ዝናው የሚቅርብኝ ነው የምትለው። እና የቱ ጋር ነው 3 ሰው ያለው እዚህ ጋር? ፍቅር በሌለበት ንዋይና ሀብቱ ምን ሊፈይዱልኝ ሳላገባ ለግር ዝናው የሚቅርብኝ ነው የምትለው። እና ምንድነው የምትለው? ሀብት አላቸው ንዋይ ሀብቱ የሚባሉ አሉ ላይ አይታችኋል። ንዋይ አለ፣ ሀብቱ አለ፣ ዝናውም አለ። ሰሙ ዝናው ይቅርብኝ፣ በቃ ፍቅር ከሌለ ምን ያደርግልኛል? ንዋይ ሀብት ምን ያደርግልኛል? ንብረት ምን ያደርግልኛል? ዝነኛ መሆን ምን ያደርግልኛል? ይቅርብኝ፣ ፍቅር ነው የምፈልገው ነው ሰሙ። ወርቁ ደግሞ ንዋይንም አልፈልግም፣ ሀብቱንም አልፈልግም፣ ዝናውም የሚባል ደግሞ ሰው አለ ትፈልገው ነበር። እሱን ትፈልገው ነበር። ከንዋይና ከሀብቱ ይልቅ ዝናውን ነበር የምትፈልገው። እሱ ዝናው ራሱ ይቅርብኝ ፍቅር ከሌለው እሱ ነው የምትለው። ይገርማል። ወንድም ዝናውም ቀርቷል በቃ። እዚህ ላይ ጥያቄ አለ? አዎ አንድ ጥያቄ አለኝ። የትዳር ዋና መመዘኛዎች ወይም ክራይቴሪያ የምንላቸው ምን ሊሆኑ ይችላሉ? ብዙ ነገር አለ። የመጀመሪያው ዋናው ነገር መቼም ፍቅር ነው። ሁለቱም መዋደድ አለባቸው። ፍቅር ከሌለ አስቸጋሪ ነው። እንደውም መጽሐፍ ቅዱስ ምን ይላል መሰለህ? የጎመን ወጥ በፍቅር መብላት የሰባ ፍሪዳን ጥል ባለበት ዘንድ ከመብላት ይሻላል ይላል ምሳሌ 15:17 ላይ። የጎመን ወጥ መብላት ይሻላል ሰላም ባለበት ከፍሪዳ ጥል ባለበት ፍሪዳ ከመብላት ይላል። ምን ማለት ነው? በእኔ አማርኛ ፍቅር የሌለበት ፍሪዳ ፍዳ ነው ማለት ነው። ፍቅር ፍዳ ውስጥ ችግር ውስጥ ነው ያለው። ስለዚህ ፍቅር ዋና ነገር ነው። ብዙ ውሃ ፍቅርን ሊያጠፋት አይችሉም ይላል መኃልየ 8:7 ላይ። እና ቅድም ወደ ጠየቅህ ልመለስ። መመዘኛ ዋናው መመዘኛ 3 ነው። እኔ በማስተምር በመክርበት ጊዜ ለወጣቶች ዋና መመዘኛ 3 ነው። ወጣቶች ያላገባችሁ የምትመለከቱ እነዚህን 3 መመዘኛዎች በደንብ ተመልከቱ። ባለትዳር የሆነ ደግሞ ለልጆቻችን እንምከር፣ ለሌሎችም ሰዎች ስንመክር እነዚህ 3ቱን እንመልከት። የመጀመሪያው እግዚአብሔር መፍራት ነው። በምሳሌ 31:30 ላይ ውበት ሐሰት ነው፣ ደምግባትም ከንቱ ነው፣ እግዚአብሔርን የምትፈራ ሴት እርሷ ትመሰገናለች ይላል። እና መጀመሪያ እግዚአብሔርን መፍራት ነው። ሴትም እግዚአብሔርን ይፈራል ወይ፣ ወንድም እግዚአብሔርን ትፈራለች ወይ የሚል ነው። እግዚአብሔርን ያከብራል። ለእግዚአብሔር ያልሆነ ሰው ለሰውም አይሆንም። የመጀመሪያው ክራይቴሪያ እግዚአብሔርን መፍራት። ሁለተኛው ፍቅር ነው። እምነት፣ ተስፋ፣ ፍቅር እነዚህ 3ቱ ጸንተው ይኖራሉ። ከነዚህም የሚበልጠው ፍቅር ነው ይላል 1 ቆሮንቶስ 13:14 ላይ። እና ፍቅር መኖር አለበት። ፍቅር ብዙ ጊዜ በተለይ ሴቶች ምን ይላሉ? የእግዚአብሔርን ፈቃድ እንዴት አውቀሻል ስላት ወደዋለሁ ትላለች። እሱ ሲወድሻል ይላሉ። የእሱን ገና አላጣራሁም ትላለች። ብዙ ጊዜ ከነሱ ሳይድ ያለውን ነው የሚያውቁት እንጂ ከዚያው ሳይድ ያለውን እና ሁሉ ጊዜ ሁለቱም ከዛኛው ሳይድ ያለውን ማወቅ አለባቸው። እና ፍቅር ዋናና አስፈላጊ ነገር ነው። 3ኛው የገቢ ምንጭ ሊኖራቸው ይገባል። ሁለቱም አንዱ ከእግዚአብሔር ፈቃድ ውስጥ የሚገባ 3ኛው እንግዲህ መጀመሪያ እግዚአብሔር መፍራት ነው። 2ኛው ደግሞ ፍቅር ነው። 3ኛው ሁለቱን ሊያኖር የሚችል የገቢ ምንጭ ያስፈልጋል። እሺ ሁለቱንም ሊያኖር የሚችል የገቢ ምንጭ ከሌላቸው ፍቅር ብቻ ቢኖራቸው እና ቢጋቡ ምን ይበላሉ? አንዳንዶቹ ፍቅር እንበላለን የሚሉ ገጥመውኛል። እነዚህም ብትለቃቸው ከወር በኋላ እርስ በርስ ነው የሚባላሉት። ይሄ ግብዝነት ነው። ያስባል። ሌላ ጥያቄ አለ ነው? የለኝም። መልካም። ገንዘብን አልሻም ብሪቱም ትቅርብኝ፣ እባክህ አምላኬ ጤናዬን ባርክልኝ ይላል። እንደገና አነባዋለሁ። ገንዘብን አልሻም ብሪቱም ትቅርብኝ፣ እባክህ አምላኬ ጤናዬን ባርክልኝ የሚል ነው። የዚህ ህብረ ቃሉ ሀብታሙ ቃል የት ጋ ነው ያለው? ገንዘብን አልሻም ብሪቱም ትቅርብኝ፣ እባክህ አምላኬ ጤናዬን ባርክልኝ፣ ጤናዬን ባርክልኝ። ልክ ነው። ጤናዬን ባርክልኝ የሚለው ላይ ነው ህብረ ቃሉ ያለው።
እንግዲህ ምንድነው ይሄ ሰውየው ወንድ ነው አላገባም ይሄም ገና ላጤ ነው እና ምንድነው ገንዘብ ምን ያረጋል ገንዘብ ብር ምን ያረጋል ዋናው ጤና ነው እግዚአብሔር ጤናዬን ባርክልኝ እባክህ ነው የሚለው ሰሙ ይሄ ነው ጤናዬን ባርክልኝ ነው የሚለው ሰሙ እንዳልታመም በሽተኛ እንዳልሆን ጤናዬን ባርክልኝ መቼም ትልቅ ነገር ነው ይሄ ወርቁ ደግሞ 3 ሴቶች ቀርበዋል እዚህ ማን የሚባሉ ገንዘብ ብሪቱ ጤና የሚባሉ 3 ሴቶች አሉና ገንዘብን አልፈልጋትም ብሪቱም ትቅርብኝ ጤናዬን ብቻ ባርክልኝ ነው የሚለውና ወስኖ እያቀረበ ነው አስተያየት ለእግዚአብሔር ማለት ነው ጤናዬን ባርክልኝ ጤናዬን ስጠኝ እህት ጤናዬን እሷን ላግባ ነው የሚለው ጤናዬን ወድጃታለሁ ኦኬ ገንዘብን አልፈልጋትም ገንዘብን አልወደዳትም ገንዘብን እህት ብሪቱ እነሱን አልፈልጋቸው 3 ሴቶች ናቸው ወደ ሐሳቡ የመጡት በቃ ጤናዬ ትሻለኛለች ነው የሚለው ይገርማል ጥያቄ አለ በዚህ ላይ ባልና ሚስት ጤናማ የሆነ የገንዘብ አስተዳደር እንዲኖራቸው ምን ያድርጉ ኤግዛክትሊ እንደውም ይሄ እኮ ስለ ገንዘብም ይናገራል ገንዘብን አልሻም ብሪቱም ትቅርብኝ ነው የሚለው ይሄ ዋናና አስፈላጊ ነገር ነው ገንዘብ ከጌታ ጋር እኩል የተወዳደረ ነው በመጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 6 ቁጥር 24 ላይ ለሁለት ጌቶች መገዛት የሚቻለው የለም አንዱን ይወዳል ሌላውን ይንቃል ይላል እና ገንዘብና ጌታ እዛ ቦታ ላይ እኩል ሆነዋል ስለዚህ በትዳራችን ውስጥ ባል ማለት ያለበት ገንዘብ ከሚስቴ በላይ አይደለም ከሚስቴ በታች ነው ሚስት ማለት ያለባት ገንዘብ ከባሌ በላይ አይደለም ከባሌ በታች ናች እንደውም ምን የምንላለሁ ገንዘብ ባልና ሚስቶችን የሚያገለግል እንጂ የሚያጋግል ለጥፋት ለጠብ መሆን የለበት አገልጋይ ባሪያ ነው መሆን ያለበት ስለዚህ በተቻለ መጠን አካውንታቸውም አንድ አይነት ቢሆን ትራንስፓረንሲ ቢሆን ቢመካከሩ ሁለቱም ወጫቸውን እኩል አድርገው ያን ያደርጉ እንደውም በኔ ትምህርት ምን ላለው 10-20-70 የሚባል የአወጣጥ ዘዴ ያስተምራለሁ 10-20-70 የለበት ወከባ የሚላል 10 ማለት ምንድነው ከ11 የእግዚአብሔር ነው አስራት 20% የሚቆጠብ ነው 70% የሚቆረጠብ ነው ማለት ነው 10-20-70 የለበት ወከባ አይ ለእግዚአብሔርም ሰጥተሃል ከ11 10 ሰጥተሃል 20% ለክፉ ቀንም ቆጥበሃል 70%ን ተሰብስቦ መቆጠብ ነው ዝም ብሎ ለድሆችም እየሰጡ መቆጠብ ነው አንዳንድ ሰው ለወደፊቱ ብሎ 70 ሊቆጥብ ይችላል መጽሐፍ ቅዱስ ይሄ ያከማቸው ለማን ይሆናል ይላል ደክመን ሌላ ይወስደዋል ይላል እንደገና ደግሞ 100%ን የሚቆረጥማል ይሄም ጥሩ አለ ለእግዚአብሔርም አይሰጥም የሚቆጥበውም የለም የሚቆረጥመው ብቻ ይሄም ጥሩ አለ ስለዚህ 10-20-70 የሚባል የገንዘብ አያያዝ ለባልና ሚስቶች እመክራለሁኝ ማለት ነው ጥሩ ነው እነዚህ ሌላ ጥያቄ አለ በዚህ ላይ የለኝም እሺ ወደ 9ኛው ሰምና ወርቅ እንሄድ እኔን ያስቀድመኝ ብለው እንዳላሉ ምን ነው በቁርጥ ቀን ወደ ኋላ ቀሩ ይላል እኔን ያስቀድመኝ ብለው እንዳላሉ ምን ነው በቁርጥ ቀን ወደ ኋላ ቀሩ ብለው እንዳላሉ ምናልባት አይደለም ህብረ ቃል ይሄ ሀብታሙን ቃል ፈልግ እስቲ እኔን ያስቀደመኝ ብለው እንዳላሉ ምን ነው በቁርጥ ቀን ወደ ኋላ ቀሩ በቁርጥ ቀን ኤግዛክትሊ በቁርጥ ቀን የሚለው ነው ህብረ ቃሉ ሀብታሙ ቃል ያለው እና ምንድነው ካንቺ በፊት ያርገኝ ካንተ በፊት ያርገኝ ከናንተ በፊት ያርገኝ ሲሉ የነበሩ እኔን ያስቀድመኝ ብለው ያሉ ሁሉ በዚህ በቁርጥ ቀን በመከራ ቀን በዚህ በሐዘን ቀን በዚህ በክፉ ቀን እንዴት ጠፉ እንዴት ወደ ኋላ አሉ ነው በቁርጥ ቀን እንዴት ቀሩ ነው በዚህ በመከራ ሰሙ ማለት ነው ሰሙ ኦኬ ወርቁ ደግሞ በቁርጥ ቀን ቁርጥ ስጋ በሚቆረጥበት ቀን በሚበላበት ቀን እንዳይከፍሉ ነው ወይ ወደ ኋላ ያሉት በቁርጥ ቀን እንዴ
ባለፈው በሹራው ጊዜ ተገኝቶ እኔ ልቅደም ብለው ከፍለው ባለፈው አሁን በቁርጥ ቀን ሲሆን እንዴት ወደ ኋላ ይላሉ? አይ ቲንክ ጥያቄ ይኖርሃል ብዬ አስባለሁ በዚህ ላይ። በመከራ ቀን ሰዎች ምን ማድረግ አለባቸው ብለህ ትመክራለህ? ኤግዛክትሊ በቁርጥ ቀን ማለት በቁርጥ ቀን ማለት ነው። ያው መከራ ማለት ነው አይደል? አዎ በመከራ ቀን በአስጨናቂ ቀን ማለት ነው። እውነት ነው። እዚህ ላይ መቼም እኔ ያለኝ ሀሳብ ምንድን ነው፣ በቁርጥ ቀን በመከራ ቀን በጣም መተጋገዝ አብሮ መሆን ያስፈልጋል። መጽሐፍ ቅዱስ ላይ ስለ ጌታ ሲናገር ጌታ በአጠገቤ ቆሞ አበረታኝ፣ ከአንበሳም አፍ ዳንኩኝ ይላል። 2 ጢሞቴዎስ 4:17 ላይ የመጀመሪያው በቁርጥ ቀን የሚገኝ እግዚአብሔር ነው። አሜን። እግዚአብሔር ነው እና አይኖቻችንን ወደሱ ነው ማድረግ ያለብን። ሐዋርያው ጳውሎስ ይላል በፊተኛው ሙግቴ አንድስ እንኳ አልደረሱልኝም፣ ሁሉም ተውኝ አይቁጠርባቸው ይላል። 2 ጢሞቴዎስ 4:6 ላይ በፊተኛው ሙግቴ እግዚአብሔር ነው በሙግት የሚደርስ፣ በቁርጥ ቀን የሚደርስ፣ በመከራ ቀን የሚደርስ። ስለዚህ ሰዎች ወደ እግዚአብሔር ነው መጠጋት ያለባቸው። እሱም በመዝሙር 50:15 ላይ ምን ብሏል? በመከራ ቀን ጥራኝ አድንህም አለው፣ አንተም ታከብረኛለህ ይላል መዝሙር 50:15 ላይ። ሰው በታሪኩ ይለወጣል፣ እግዚአብሔር ግን ታሪክን ይለውጣል። አሜን። ስለዚህ ወደ ኋላ የሚሉ ሰዎች ይኖራሉ። በቁርጥ ቀን በመከራ ቀን ሰው ይለወጣል። የሰው ታሪክ የሚያሳየው እንደሚለወጥ ነው። የእግዚአብሔር ታሪክ እንደሚያሳየው ታሪክ እንደሚለውጥ ነው። እንደውም የእግዚአብሔር ቃል በሚልክያስ 3:6 ላይ ይላል እኔ እግዚአብሔር አልለወጥም፣ እናንተ ያዕቆብ ልጆች ስለዚህ የጠፋችሁ አይደላችሁ። ስለዚህ በቁርጥ ቀን በመከራ ቀን በአስጨናቂ ቀን በክፉ ቀን ወደ እግዚአብሔር መቅረብ ያስፈልጋል። በተለይ በዚህ ቀን ማለት ነው። በእርግጥ በሁሉም ቀን መቅረብ አለብን። በደስታችንም ቀን እግዚአብሔር ያስፈልገናል። ነገር ግን በቁርጥ ቀን በተለይ በመከራ ቀን ደግሞ ሊያወጣ የሚችል ከመከራ እግዚአብሔር ነው የሚለው ነው ትልቁ ነገር። በዚህ ላይ ጥያቄ አለ? በዚህ ላይ የለኝም። ወደ መጨረሻው እንሄዳለን። የመጨረሻው 10ኛው ሳላገባ ቆሜ እንዴት እቀራለሁ ከአድማሱ ባሻገር ተስፋዬን አያለሁ ይላል። እስቲ ህብረ ቃሉ የትኛው ነው? እዚህ ላይ ግጥሙ ደስ ይላል ሲነበብ። ህብረ ቃሉ የትኛው ነው? ሀብታሙ ቃል ማለት ነው። ከዛ ላይ ሰሙን እናወጣለን፣ ወርቁን እናወጣለን ማለት ነው። ሳላገባ ቆሜ እንዴት እቀራለሁ ከአድማሱ ባሻገር ተስፋዬን አያለሁ። ከአድማሱ ባሻገር ተስፋዬን አያለሁ። ወርቁ እሱ ይመስለኛል። እሱ ነው ኤግዛክትሊ። ወርቁ ሳይሆን እንትኑ ህብረ ቃሉ ሀብታሙ ቃል ተስፋዬን አያለሁ ነው። ምንድን ነው? ሳላገባ ቆሜ አልቀርም ከአድማስ ባሻገር ተስፋዬን አያለሁ ማለት ምንድን ነው? እግዚአብሔር ተስፋዬ ነው። እግዚአብሔር ተስፋዬ ነው። ተስፋዬን እያየሁኝ ቆሜ አልቀርም፣ እሱ ያዘጋጅልኛል የሚል ነው። በጣም ቆንጆ ነገር ነው። ይሄ ሰሙ ነው። ወርቁ ደግሞ ሁለት ወንዶች ተጠቅሰዋል እዚህ፣ አድማሱና ተስፋዬ የሚባሉ እና አድማሱን ተሻግሬ ተስፋዬን አይቻለሁ ነው። ተስፋዬ ጋር ቀጥላለሁ። ሳላገባ ቆሜ እንዴት እቀራለሁ ማለት እንግዲህ አድማሱ እያስፈራራ የኔ ነሽ እንዳታገቢ እያለ ይላታል መሰለኝ። እሷ አትወደው ይሆናል እና አድማሱን ተሻግሬ ከተስፋዬ ጋር ቀጥላለሁ። ሳላገባማ አልቀርም፣ ቆሜማ አልቀርም፣ ተስፋዬ ወንድም ተስፋዬን አገባለሁ ነው የምትለው። ወንድም አድማሱን አሰናብተዋለች እና ሁለት ወንድሞች ናቸው። ወስናለች። በነገራችን ላይ ወንዶች እስከ ጠየቁ ድረስ እኔን ተቀበይኝ የወደፊት ሚስቴ ሁኝ ብለው ከጠየቁ የእሷን ምላሽ ማክበር አለባቸው። እሺ ወይም እምቢ የሚለውን። አንዳንዶቹ እምቢ ካለች እኔማ በቁሜ እያየው ሌላ ሰው አትሆኝም አሳይሻለሁ ምናምን ብለው ወይም ይህን ቁንጅናሽን ወይ አንድ ነገር አደርገዋለሁ አጠፋዋለሁ፣ አንዳንዶች እንደሚያደርጉት ወይ አሲድ ምናምን እንደሚያደርጉት ማለት ነው። ልክ አይደለም ይሄ። ውሳኔዋን ማክበር አለበት። መጀመሪያ ችግራቸው ምንድነው? ሲጠይቁ ወስነው ነው የሚጠይቁት። የኔ ነሽ ይላሉ።
እሷ እኮ የራሷ ነች። የእሱም ላትሆን ትችላለች። የእግዚአብሔር ፈቃድ ይሁን እና መልካም ፈቃድሽ ቢሆን የኔ እንድትሆኚ እፈልጋለሁ ብለው በብዙ ትሕትና ነው መጠየቅ ያለባቸው። ከዛ መልሷን ማክበር አለባቸው። መልሷ እምቢ ከሆነ ማክበር አለባቸው። በቃ እግዚአብሔር አልፈቀደም ወይም የኔ እስክትሆኚ እጠብቃለሁ ጸልያለሁ ምናልባት እግዚአብሔር ሐሳብሽን ሊያስቀይርሽ ይሆናል ብሎ በትሕትና ነው። አንዳንዱ ነው እምቢ አልሽ አሳይሻለሁ ምን ማለት ነው? ልክ አይደለም። ይሄ ጀኒውን አይደለም ራሱ። ይሄ እንኳን እምቢ ያለችው እንደውም ይሄ ጥሩ አይደለም። እንደ የሚያስፈራሩ ከሆነ ለፖሊስ ራሱ ማመልከት ነው የሚያስፈልገው። አቤት ማለት ለፍርድ ቤት ማለት ለሕግ አካል። ይሄ እኮ አስቸጋሪ አሳይሻለሁ ማለት ልክ አይደለም። ስለዚህ ወንድም አድማሱ በቃ አልሆነለትም። ተስፋዬ ነው የመረጠችው። አድማሱ ደግሞ ወደ ሌላ መዞር ነው ያለበት። ምክንያቱም የትዳር ባለቤት እግዚአብሔር ነው። ጥያቄ አለ አለኝ። ያን ጥያቄ የሰው ልጅ የመጨረሻ ተስፋው ምን መሆን አለበት ብለህ ታስባለህ? ጥሩ ጥያቄ ነው ይሄ። እሷም ተስፋዬ ነው ያለሁ ብላለች። የሰው ልጅ የመጨረሻ ተስፋው መቼም እግዚአብሔር ነው። ከሱ ውጭ ሌላ ተስፋ የለም። አሁንስ ተስፋዬ ማን ነው ይላል የእግዚአብሔር ቃል። አንዳንድ ጊዜ ተስፋ ቆርጠው ያልሆነ ትዳር ውስጥ ወንዶችም ሴቶችም ይገባሉ። በተለይ ሴቶች ማለት ነው። በምሳሌ 19:14 ላይ ቤትና ባለጠግነት ከአባቱ ዘንድ ይወረሳል፣ አስተዋይ ሚስት ግን ከእግዚአብሔር ዘንድ ናት ይላል። ባለፈው ሳምንትም እንዳየ ነው ማለት ነው። ስለዚህ ከእግዚአብሔር ዘንድ ነች አስተዋይ ሚስት፣ አስተዋይ ባል ከእግዚአብሔር ዘንድ ይሰጣል። ስለዚህ የመጨረሻ ተስፋ እሱ ነው መሆን ያለበት። በተለይም ደግሞ ለወጣቶችን የምመክረው እግዚአብሔር ያላጸደቀው ቤተሰብ ያልመረቀው ትዳር መመስረት የለባቸውም። እግዚአብሔር ማጽደቅ አለበት። የኔ ፈቃድ ነው ማለት አለበት። የሚያኖረው እሱ ነውና ቤተሰብ ደግሞ ተባረኩ ልጆቻችን ተባረኩ፣ ልጄ እግዚአብሔር ይባርክሽ፣ ልጄ እግዚአብሔር ይባርክ ብሎ መመረቅ አለበት እንጂ አባትና ሳያውቅ ተደብቆ ወደ አብሮ መጥፋት ወይም አብሮ መኖር አያስፈልግም። መጠየቅ አባት እናት እንደ እግዚአብሔር ፈቃድ ካልሄዱ ቀስ ብሎ መነጋገር ይቻላል። ካልሆነ ግን አባት እናትን ምርቃት መቀበል ጥሩ ነው እና የመጨረሻ ተስፋ እግዚአብሔር ነው። ስማ ሳለ ጋብቻ እስከ ሞት ነው። ጌታ ግን ከሞት በኋላ ከሞት በኋላ ያለው ተስፋችን በምድርም በሰማይም ተስፋችን ጋብቻ በምድር ነው። በላይ መጋባት የለም፣ በዚያ ማግባት መጋባት የለም ብሎ ጌታ ራሱ ተናግሯል። በዚያ ከጌታ ጋር ተግባብቶ በደስታ መኖር ብቻ ነው ያለው። ስለዚህ እንግዲህ ጋብቻ እስከ ሞት እዚህ ምድር ላይ ያለ ኑሮ ነው። ከሞት በኋላ ግን ሕይወት አለ። ስለዚህ አድማጭ ተመልካቾቻችን ምናልባት በትዳራችሁ ደስተኛ ያልሆናችሁ ብትኖሩ፣ ደስተኛም የሆናችሁ ብትኖሩ ለደስታችሁ ምክንያቱ እግዚአብሔር ነው። እግዚአብሔርን አመስግኑ። ደስተኛ ያልሆናችሁ ደግሞ ወደ እግዚአብሔር ተጠጉ። ሁሉም ነገር ደግሞ ያልፋል። በመጨረሻም የዘላለም ሕይወት የሚሰጥ ከሞት የሚያድን ጌታችን ኢየሱስ ክርስቶስ ብቻ ነው። ወደ እርሱ የመጣ የዘላለም ሕይወት አለው። ወደ እርሱ ያልመጣ የዘላለም ሕይወት የለውም። በዮሐንስ ወንጌል ላይ እንደሚናገር በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዶ ይላል። በነጻ እንዲሁ ወዶናል። ነጻ የሆነው እኛ ጋር ሲደርስ ነው። እርሱ ዋጋ ከፍሏል። እግዚአብሔር ልጁን ኢየሱስ ክርስቶስን ሰጥቶ ስለኛ ዋጋ ከፍሏል። ስለዚህም ይህንን ነጻ ስጦታ በደስታ ተቀብለን የዘላለም ተስፋችንን ይዘን መንግስተ ሰማይ እንድንገባ እግዚአብሔር ሁላችንም ይርዳን። ይህ የትዳር ሰምና ወርቅ የተሰኘው ሳምንታዊ ፕሮግራማችን ነው። ከኛ ጋር አብራችሁ ስለነበራችሁ ሁላችን እናመሰግናለን። በሚቀጥለው በሌላ ተመሳሳይ ፕሮግራም እስከምንገናኝ ድረስ ሁላችሁም ባላችሁበት ቦታ የጌታ ጸጋና ሰላም ይብዛላችሁ። ደህና ሁኑ። ተባረኩ። ለዘላለም ሕይወት ጥሪ ወገኖች፣ ጌታ ኢየሱስ ክርስቶስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ካላችሁ ቀጥሎ ያለውን ጸሎት ከኔ ጋር አብራችሁ በመጸለይና ጌታ ኢየሱስን ወደ ሕይወታችሁ በመጋበዝ ከዘላለም ሞት ወደ ዘላለም ሕይወት አሁን መሻገር ትችላላችሁ። ፈጣሪና አምላኬ እግዚአብሔር ሆይ ዛሬ ወደ አንተ ስለ ጠራኸኝ አመሰግንሃለሁ። ጌታ ኢየሱስ ሆይ እኔ ኃጢአተኛ ሰው ነኝና መተላለፌን ደምስስልኝ።
ስለ ኃጢአቴ በፈሰሰውና ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ አንጻኝ። እግዚአብሔር ሆይ ከዛሬ ጀምሮ ሰይጣንን፣ ዓለምና ክፉ ሥራውን ሁሉ ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ዛሬ ተቀብያለሁ። ኢየሱስ ክርስቶስ ከሞት እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ እመሰክራለሁ። እግዚአብሔር ሆይ ስለ ተቀበልከኝ አመሰግንሃለሁ። ልጅህም እንዲሆን በምሕረትህ ይህን የመሰለ ዕድል ስለ ሰጠኸኝ አሁንም አመሰግንሃለሁ። አሜን አሜን።